አላቅም እግዚአብሔርን ከልቤ ነው እኔ በጣም ነው የምወዳቸው ሁሉንም አክተሮቹን እንዳለ አሁን አክተሮቹ አሁን ብዙ ጊዜ እንዴት ነው ቲክታክ ላይም ዩቲዩብ ላይ ምንም እንታያለን አንድ ላይ ሆነንና ይሄ እንዴት ነው ቤተሰባዊነታችን ምናምን ያስታውቃል ብዬ አስባለሁ ከካሜራ በስተጀርባ ያሉት ካሜራማኖቹ ሳውንድ ማን ላይት ማን ዳይሬክተር ኤዲተር እያንዳንዶቹ በቃ እኔ አላቅም በጣም መልካሞች በርግጥ ከግማሽ በላዩ መጥፎ አስተያየት ቢሆንም ግን ደግሞ እርግብን እንደኔ በጣም ነው የምወዳት እና የተመልካች አቀባበሉ ምንም አይልም ቆንጆ ነው አሪፍ ነው እስካሁን ያለው አሪፍ ነው ከዚህም በላይ ደግሞ እጠብቃለሁ ይኖራል ብዬ ተስፋ አደርጋለሁ በመጀመሪያ ተመልካቾቻችንን በጣም ማመስገን እፈልጋለሁ ሲቀጥል ደግሞ ይሄን ፕሮግራም ያዘጋጁልንን አጋር ስፖንሰሮቻችንን በጣም ማመስገን እፈልጋለሁ ይሄን የመሰለ ፕሮግራም ስላቀረቡልን እና ለመላው በጣም ስሜታዊ ያደረገኝ ጊዜ አሁን ይሄ ቅርብ ጊዜ ቀረጽናቸው ከክፍል 86 እስከ 100 ምናምን ያሉ ክፍሎች በጣም ፈታኝ ነበሩ በጣም ከባድ ስራ ነበር የምንሰራው ያንዳችን ስሜት አንዳችን እያስለቀሰ በጣም የሚያሳዝን ጊዜ ነበር ያሳለፍኩት እኔ ራሴን ስቼ በነበረበት ሰዓት እነ ሀና እነ ምናሴ የሚሰሩት ስሜት እኔ ተይቼ ማለቅስባቸው ጊዜያቶች ነበሩ እሱ ጊዜ ለእኔ ፈታኝ ነበር ኖላዊ ድራማ እኔ እንጃ ማለት መግለጽ አልችልም በጣም ቤተሰባዊነት አለ በጣም መከባበር አለ እርስ በርስ በጣም የሚገርም ጊዜ ነው እያሳለፍን ያለ ነው እውነት ለመናገር ኖላዊ ላይ ሳልመጣ መዋል ለእኔ በጣም ነው የሚደብረኝ የሚያስከፋኝና ደስ የሚል ጊዜ ነው እያሳለፍን ያለ ነው አቶ ኖላዊ ወደ ሀና ቤተሰቦች ቤት በመሄድ ወይዘሮ ሜላትን ስለ ወይዘሮ ባዩሽ ማንነት እያንዳንዱ ነገር ይነግሯታል በመጨረሻም ወይዘሮ ሜላት ትታቸው በመበሳጨት ወደ ክላሷ ትገባለች ሰላም እንዴት ናችሁ ውዴ ሰብለይቱ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ኖላዊ ክፍል 98 ላይ ደርሷል በአሁኑ ሰዓት ኖላዊ ድራማ አሁን ላይ ወደ መጠናቀቁ እየደረሰ ነው የኖላዊ ክሩ ወይም ደግሞ ተዋናዮች እንደተናገሩት ከሆነ ኖላዊ ድራማ ከመቶ ክፍል በላይ የሚሄድ አይመስለኝም ምክንያቱም ይሄ ድራማ እንግዲህ ሊያልቅ ስለሆነ ልንለያይ ስለሆነ እሱ ያሳስበናል እያሉ ሲናገሩ በጣም ስለምንዋደድ በጣም ቤተሰብ ስለሆነ ከድራማው ስንለያይ በጣም ሊከብደን ነው ረጅም ብዙ በሰራን ብለናል እያሉ ነው እንግዲህ በሌላ ኢንተርቪው ላይ ማለት ነው ያ ማለት ኖላዊ ድራማ ከክፍል 100 በኋላ ብዙም የሚቆይ አይደለም ምክንያቱም በጣም ብዙ ነገሮች ተጠናቀዋል አሁን ላይ ሁሉም ነገር መውጣት ያለበት ሚስጥር ሁሉ ወጥቷል ከርግብ መገኘት ውጪ ማለት ነው ምክንያቱም እንግዲህ ወይዘሮ ሜላትም ትውስቷ ከተመለሰ በኋላ ሁሉንም ነገር ነው ያስታወሰችው አንድ ባንድ ምንም ነገር የቀራት ነገር የለም ሌላው ቀርቶ እንግዲህ በጣም የምትወዳትን እንደራሷ የምትንሰፈሰፍላትን ሚስጥሯን ሁሉ የምታወራትን ባዩሽን ሳይቀር እሷ ህይወቴ ላይ የሆነ ነገር አድርጋለች ብላ መጠራጠር ጀምራለች ይሄ ደግሞ ለውጥ ነው ገብቷቸዋል አይደለ ስለዚህ ምንም የቀረ ነገር የለም ድራማው ከዚህ በኋላ የሚቆይበት ሌላ አጀንዳ ይዘው ካልመጡ በስተቀር ኖላዊ ድራማ እንግዲህ በቅርቡ ከኛ መሰናበቱ አይቀርም በርግጥ በሌላ ቢመጡ ይሄ ስብስብ ማለት ነው በሌላ ቢመጣ በጣም አሪፍ ነው የሚሆኑት በጣም ሁሉም በጣም ጎበዞች ናቸው እርግብ ለምሳሌ እርግብ የራሷ የሆነ ነገር አላት እኔ ከወይዘሮ ባዩሽ ውጭ ማለት ነው ያው ወይዘሮ ባዩሽም እንግዲህ የተሰጣት ካራክተር ነው ብዙ ጊዜ ህይወት በመጥፎም በጥሩም ሰዎች የተሞላች ናት አስተሳሰብ በሰውነታችን ሳይሆን በአስተሳሰባችን መጥፎም ጥሩ ሰዎችም ስላለን ስለዚህ የሆነ የሚያጠፋ ሰው ከሌለ ሌላ የሚያስተካክል ሰው አናይም ስለዚህ ድራማ ውስጥ ወይዘሮ ባዩሽ ክፋት ቢሆንም የምትሰራው ለምሳሌ ልንማርበት እንችላለን በጣም የምትወዱት ጓደኛ እንደራሳችሁ የምታዩት ሰው ሚስጥራችሁን የሚያቅሰው እናንተን ለመግደል እናንተን ለማጥፋት የእናንተን ውድቀት በጎን ሆኖ ጉድጓድ የሚጨርላችሁ አይነት እንዳትጠነቀቁት ያ ሰው በጣም ይወዳችኋል ሁልጊዜም ለእናንተ እንደሚያስብላችሁ ነው የሚነግራችሁ ስለዚህ በፍጹም እናንተ እነዛን ሰዎች በመጥፎ አይን አታዩም እንደውም እንዳትጠነቀቋቸው ነው የሚያደርጋችሁ
አንዳንድ ጊዜ ጥላት እና ወዳጅ ሰውን የሚጎዳ ወዳጅ እንደሆነ ይነገራል። ምክንያቱም ጥላት ሲኖራችሁ ከጥላት ራሳችሁን ያሰው በዚህ መልኩ ሊጎዳኝ ይችላል ብላችሁ ትጠነቅቃላችሁ። ወዳጅ ሲሆን ግን በፍጹም ያን ሰው እንደውም ጭራሽ ስለ እናንተ በደንብ መረጃ እየሰጣችሁትና ስለ እናንተ እያወቀ ከእናንተ ጋር ነው የሚኖረውና ያ ሰው ነው በጣም ሊጎዳችሁ የሚችለው እንጂ ጥላት ነው። ጥላት ከሆነ ትጠነቀቁታላችሁ። የወዳጅ ጥላት ግን በጣም ከባድ ነው። ባዩሽ እንግዲህ እንደዚህ አይነት ሰው ናት። የወዳጅ ጥላት አስመሳይ ማለት ነው። ያው እንደዚህ አይነት ሰዎች ስላሉ ልንማርበት እንችላለን። እርግብ ደግሞ የዋህ ናት። የተላከችበትና ያደረገችው እኔ ከእርግብ ምንም አይነት ጥፋት አላየሁባትም። የተላከችውን አድርጌ የተባለችውን ያደረገችው እሱ ጥሩ ስራ ባይሆንም ማለት ነው። ሌላው ደግሞ የቤት ሰራተኛቸው ደንብላል ማለት አንዳንድ ነገሮች ለራሷ ለነፍሷ ስለምትፈራ መሞትን ስለማትፈልግ ማለት ነው በብዙ ነገር ስላስፈራራቻት በቢላ ሁሉ ሳይቀር ወግታታለች እና ያ ሁሉ ነገር ስለሆነባት አንዳንድ የቤተሰቡ ሚስጥር ብታወራም ግን ቤተሰቡን ደግሞ የሚጥል ነገር አላደረገችም። በጣም ጎበዝ ናት። እሷ ለወይዘሮ ሜላት ማስታወስ ራሱ ትልቁን ሚና ተጫውታለች። እሷ ስለ ሀና ባትነግራት ኑሮ ሀና ማለት የዛሬ 16 ዓመት ሙሉ ስትጠብቂያትና ስትፈልጊያት የነበረችው ልጅሽ ከሽ በድብቅ ምርመራ አድርጎ ልጅሽ ናት ብላ ስትነግራት ነው እሷ ራሷን ስታወድቃ ስትነቃ ያስታወሰችው ሁሉም ነገር። ስለዚህ እሷን በጣም ጎበዝ ናት ማለት ነው። ምርጥ ሰራተኛ ናት። በገንዘብ ያልተገዛች በዛችኛዋ ተታላ የቤተሰቡን አሳልፋ ያልሰጠች ወይዘሮ ሜላት እንድትጠነቀቅ በቻለችው አቅም የተናገረች ናት። እና እንግዲህ እዛ ድራማ ላይ በጣም ደግሞ የምወዳት ሰላምዬን ነው። ትወናዋ በጣም ነው የምወድላት። በጣም ጎበዝ ናት። እና እንግዲህ ኖላዊም ወይዘሮ ሜላት አስታውሳን ነገሮች ሁሉ ተስተካክለው ግን ማንም ሰው አያውቅም ነበር እና አቶ ኖላዊና ሀሲር ወደ ቤት በመሄድ ለወይዘሮ ሜላት ተለያይተን ቀርተን ነበር፣ ፈጣሪ እንግዲህ ፈቅዶ አገናኘን እንጂ ይሏታል። ወይዘሮ ሜላትም ለምንድን ነው የምንለያየው? ማን ነው የሚያለያየን ብላ ስትጠይቅ ያንቺ ጓደኛ ናታ ባዩሽ። ወይዘሮ ሜላት በድንጋጤ ነገሩ ለሷ አዲስ ስለሆነባት ማለት እያለች እየጮኸች ነበር። በፍጹም እሷ ይሄን አታደርግም እያለች ከቆየች በኋላ ትዝ ሲላት ለካ አታስታውስም። እንደገና ይቅርታ ምንድን ነው የምታወሩት በማለት ሀሳቧን በመቀየር ወደ ክላሷ ትሄድና የባዩሽን ተንኮል በደንብ ደረሰችበት ማለት ነው። መጀመሪያን ተጠራጥራ ነበረ። እርግብ አክስት ያለችው እሷን ነው በማለት በውስጧ እየተጠራጠረች ነበር። ጭራሽ አቶ ኖላዊ በደንብ አድርገው ነግረዋታል። አሁን ላይ መረጃዎች ሁሉ እጃቸው ላይ አሉ። ሀናም ደግሞ የተምቹ አጎት የሰጣት መረጃዎች አሉ። ስለዚህ ለወይዘሮ ሜላት አሻራዋ ራሱ ባይገኝም አሁን ላይ ወንጀለኛ መሆኗ ግልጽ ነው። የእርግብ አክስት መሆኗ ከሁሉ በላይ ኖላዊ ድራማ ላይ ደግሞ እርግብ ይዘው የጠፋችው ወርቅ እንደው ዝም ብሎ ወርቅ አይደለም ለካ በጣም ውድ ብር ነው። ስንት ሚሊዮን ነው ያለችው? 5 ሚሊዮን ብር አውጥቼ ነው ያለችው። እንደዚህ የሚገዛ ወርቅ አለ እንዴ ጋይስ? በጣም ደነገጥኩኝ። እንዴ ትቀልዳላችሁ እንዴ? ይህን ሁሉ ብር ቤት ውስጥ ያለው ንብረት ራሱ የዚህን ያክል ያወጣ እንዴ? ቤታቸው ራሱ የዚህን ያክል እኮ ያወጣም። ቤቱ ቢሰጣት ሱቁ ቢሰጣት ምንም ነቲንግ ነው፣ ምንም አይደለም። እና በጣም ብዙ ወርቅ እና ብዙ ገንዘብ ነው ይዛ የጠፋችው እርግብ። ይህንን ወርቅ ሽጣ ከሀገር መውጣት ትፈልጋለች። አክስቷን እንኳን ማካፈል አትፈልግም በአሁኑ ሰዓት። ለዛም ነው የተደበቀችው። እርግብ ለካ ያለ ነገር አልተደበቀችም። እኔ እኮ እንዴት ነው ለዚህ ወርቅ ብላ ለትንሽ ጊዜ የሚያልቅ ገንዘብ ብላ የምትደበቀው? ለምን አክስቷን አሳልፋ አትሰጥም ብዬ ነበር። ለካ ነገሩ እንደዛ አይደለም። ብሩ በጣም መዓት ብር ነው። እዛ ቤት 2 ቤት ቢሰጣትም የዛን ወርቅ ያክል የማይሆን ገንዘብ ነው። እና ለዛ ነው ይዛ የተደበቀችው። እንግዲህ እርግብ ሽጣም ሆነ ይዛ ከሀገር ለመውጣት መሞከሯ አይቀርም። ከአክስቷም ከፖሊሶችም ተደብቃ ማለት ነው። እና ወይዘሮ ባዩሽም እሷን በመፈለግ ላይ ትገኛለች። አሁን ላይ ሰራዊዎችንም ቀጥራባታለች። ስለዚህ ገንዘቡ በጣም ጠቀም ያለ ስለሆነ ነው
ፖሊሶቹም እርግብን እየፈለጓት ነው፣ ፎቶዋ ስላልተገኘ ነው እንጂ። ስለዚህ የኖላዊ ድራማ መጠናቀቂያው ይኸው ነው። ሌላው ደግሞ ሰላምዬ ትምህርት ቤት የምትወደው ልጅ አለ፣ እዝራ ይባላል። በጣም ጎበዝ ስማርት ነው ትምህርት ቤት እና እንግዲህ ልጁ ደግሞ ሀና ላይ ጆፌውን ጥሎባታል እና ሀናን ይከታተላታል። ሀና የት ሄደች፣ ሀና የት ገባች ነው የሚለው። ሀና ደግሞ ሀሲር ይወዳታል። በእርግጥ እንደሚወዳት በግልጽ ባይነግራትም በደንብ ያስታውቅበታል። ሀናም ይሄን ትረዳለች ብዬ አስባለሁ። ነገር ግን እዝራም ደግሞ ሀናን ሳይወዳት አይቀርም። ሰላምዬ እዝራን ትወደዋለች። ለዛም እንግዲህ ሀናን ከእዝራ ጋር ያላችሁ ግንኙነት ምንድን ነው፣ ይወድሻል እንደያለች ነገሩን ለማጣራት እየሞከረች ነው። እንግዲህ ሀና የሀሲር ናት፣ እርግጠኛ ነኝ ሀሲርን ትወደዋለች ብዬ አስባለሁ። እዝራ ደግሞ ሰላምዬን ሞጭጭ አድርገህ ብትይዝ መልካም ነው ላለው እና እንግዲህ ኖላዊ ድራማ በጣም ደስ የሚል የቤተሰብ ድራማ አስተማሪ፣ እውነተኛ ታሪክ የሚመስል ነው። እኔ በጣም ነው የወደድኩት፣ ብዙ ነገርም ተምሬበታለሁ። ከዚህ በሌላ ርዕስ አንስተው ከዚህ ደግሞ ቢቀጥሉበት በጣም ተወዳጅ ነው ብዬ አስባለሁ። ኖላዊ ክፍል 98 ላይ ደርሷል። እንግዲህ 1-2 ክፍሎች ካየን በኋላ ነገሩ የሚጠናቀቅ ይመስለኛል። ወይዘሮ ሜላትም እንደዛ ስታወራ ሰምቻታለሁኝ። ይጠናቀቃል ብላ ሳይሆን ክፍል 100 ድረስ በጣም ከባድ ነበር፣ እስከዛ ድረስ እንደተቀረጸ ስታወራ ስለሰማሁ ነው። እንግዲህ ሌላ ርዕስ አመተው ከቀጠሉልን በጣም ነው ደስ የሚሉና እና የኔ ተወዳጆች በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። በቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ቻናሌ ስለቀዘቀዘብኝ ላይክ እና ሼር አድርጉ። ደግሞ በቅንነት በሌላ በቆንጆ ቪዲዮ እንገናኛለን። እስከዛው መልካም ጊዜ። ባይ ባይ። ወዳችኋለሁ።